ሆድሽ ላይ ያለው ልጅ የብሩኬ ከሆነ ለሃይሚ ሰጣት የተባለው ንብረት ትንሽ ነው። አሁን ብሩኬ ከዛም በላይ ለልጁ ሊያደርግ ይችላል። እውነት ልጁ የሱ ከሆነ ለልጁ ማሰብ አለበት። ከዚህ በኋላ ለልጁና ለልጁ ነው። አንቺ አትጨነቂ፣ ምንም የሚያስጨንቅ ነገር አይደለም። ያን ነገር ታሳቢ አድርጎ እንዲያደርግ ነው የምፈልገው እኔ። እንደውነቱ ይኸውልሽ፣ እንደውነቱ ይሄ ልጅ የብሩኬ እንኳን ቢሆን አይደለም እኛ ሃይሚም ልታሳድገው ትችላለች። ከዚህ በኋላ ልጅ አባት ሊሆን ነው። ማሰብ ያለበት ለልጁ ነው። ለልጁና ለልጁ ነው ከዚህ በኋላ ማሰብ ያለበት። ለማይፈልገው ሰው አይደለም። ለሃይሚ እኮ እንደውም ያንስባታል። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑ ትንሽ ጠፍቻለሁ እና ዛሬ መጣሁት ያው ብቻ ትንሽ ደህና አይደለሁም ማለት ትናንትና የተፈጠረውን ነገር አይቼ በዛም ትንሽ ደብሮኛል። እናም ደግሞ ያው ብሩኬንም ላለመረበሽ ነበረ ማለት ያለበት ሁኔታ ጥሩ ስላልነበር ባለፈው ከፍፄ ጋርም ተገናኝተን ብዙ ነገሮችን አውርተናል እና ያው ቢያንስ እስኪረጋጋ ድረስ ምናምን ብዬ ነበረ ሁሉንም ነገር እስኪረጋጋ ድረስ እንትን ያልኩት የቆየሁትኝ። ግን ያው ትናንትና የሆነ ቪዲዮ አይቼ ነበረ ያው ገርሞኛል በጣም ማለት ሰው እንዴት በዚህ ልክ እንትን ይላል ማለት እኔ በማስብለት ልክ እሱ ለኔ እያሰበልኝ አይደለም። አንደኛ ሁለተኛ ያው ብሩኬ ስልክ እያነሳልኝ አይደለም ሰሞኑን። እኔ ደግሞ በቃ ካለበት ሁኔታ እስኪረጋጋ ድረስ ምናምን ብዬ እንትን ብዬ ነበር። እሱ ግን እያደረገ ያለው ነገር ትናንት ባየሁት ነገር በጣም ነው የደበረኝ። ማለት እኔ ለኔ ሳይሆን ምንም ነገር ያው ለልጁ እንዲያስብ ነው ከዚህ በኋላ የምፈልገው። እኔ ለኔ ምንም እንዲያስብልኝ አልፈልግም። ግን ነገ ልጄ የት ይወድቃል ወይ ደግሞ ለልጄ ምን ማድረግ አለብኝ የሚለውን ነገር ማሰብ አለበት። ምክንያቱም ይሄ ነገር የሚገባው ለልጁ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ የልጅ አባት ሊሆን ነው። ብዙ ነገር ማድረግ አለበት፣ በብዙ ነገሮች መዘጋጀት አለበት እና ያንን ደግሞ ሊያደርግ አልቻለም። ማለት ትናንትናውን የነበረው ነገር ያየሁት ቪዲዮ ምንም አላስደስተኝም እኔን። ምክንያቱም እናንተም ትረዱኛላችሁ ብዬ አስባለሁ። የልጅ አባት እስከሆነ ድረስ ለልጁ ማድረግ ያለበትን ነገር ማድረግ አለበት። እኔም እስካሁን ድረስም ዝም ያልኩትኝ ሁሉንም ነገርን በቃ እስኪረጋጋ ድረስ ምናምን ብዬ ተውኩት። ይሄ እንዲፈጠር አልነበረም። ግን እሱ ትላንትና ያደረገው ነገር በጣም ነው እየገረመኝ። በጣም ማለት አንደኛ የልጅ አባት ሊሆን ነው ከዚህ በኋላ፣ ሁለት ደግሞ አንድ ሰው ያው የልጅ አባት ሲሆን ምን እንደሚያስፈልገው ታውቃላችሁ። ብዙ ነገሮች ያስፈልጋሉና ያንን ነገር ለልጁ ማስቀመጥ መቻል ነበረበት። ለልጁ ብዙ ነገሮች ማስቀመጥ መቻል አለበት። ነገ ልጁ